በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ? ኦኬ ዲኖሚኔሽን አይደለም ኦርቶዶክስ አይደለም። አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታረግ ትችላለህ። ማን ነው እኮስ? ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ያለው? አረ ቆይ ኒቂያ ጉባኤ ላይ ሲሰበሰቡ አንተ ደግሞ በጣም አስቂኝ ጨዋታ አመጣ። ኒቂያ ጉባኤን ሲሰበሰቡ ከኦርቶዶክስ ቸርች የመጣው ማን ነበረ? ይዛኔ የሚገርም ነው። የኒቂያ ጉባኤ ላይ ጭራሽ ዋን ሂሮ ጀግናው ቅዱስ 325 መጥቼ አዋራባከን እኮ ሳንዴ እስቲ እንደው ሚውት አድርገው ስለፈጠረ ማለት ነው። እሺ በመጀመሪያ ደረጃ የኒቂያ ጉባኤ ላይ ሲሰበሰቡ የኒቂያው ጉባኤ ጀግና እስቲ ሚውት አድርገው። ለምን አንተ ሚውት አላርክም ነበር? እኔ አላወራም፣ ንገረኝ። ኧረ ሚውት አድርጌ ነበር ስሰማኝ ነበር። ይሄን ሁሉ ሰዓት ደንቁረን ሰምተን እኮ በቃ እንኳን ህዝብ ሁሉ ሲታዘብ። እሺ ከኦርቶዶክስ ጥያቄ ልብ ብላችሁ ስሙ። ኒቂያ ጉባኤ ላይ ከኦርቶዶክስ ቸርች ተወክሎ የመጣው ማን ነው ጥያቄ? እሺ ሚውት ላድርግ። እሺ የኒቂያው ጉባኤ ላይ ሂሮ የተባለው ጀግና የተባለው ማን ነበር? አንድ እስቲ መልስ የለም የተባለ አረባከን አንተ ባከን አንተ ማን ጠይቁ እኔን አይደለም። እሺ ከታች ያሉ ይመልሱ። አሁን መልስ የለም የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይህ ሰው መልስ እንደሌለው ማለት ነው። እሱን ተውት፣ በቃ ተውትና የእሱን ይህን መልስ የለም የሚለውን ኮመንት። አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ? ንገረኝ እስኪ። ጥያቄን ሽፍት ለማድረግ ፈልገ ነው? እኔ ጠየኩ ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድን ነው? የጠየኩ ጥያቄ ምንድን ነው? ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርገው አይደል? ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 325 ላይ ነው ያለው። ቁጭ በላ አንዴ እባክህ። አንዴ ሚዩት አድርገው። መልስ፣ ቶሎ መልስ። ወደ መልሱ ግባ። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቁም። እለእስክንድሮስ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኬል አንተም ተው፣ ጉባኤትን ለእኔ አያውቅም ያውቃል ትላለህ እንዴ? ተው እሱን። አሁን ሌላ እንትን ውስጥ አትግባ። ጭራሽ ጉባኤ ግሪካ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ አትናቴዎስ አሁን ከኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እዛ ነው ስንት ዓመት ነው የምትመልሰው መልሱን? አኬ እኔ የአንተን እኮ ምንም መልስ የሌለውን ወሬ ቁጭ ብለን እኮ ጆሮአችን። አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። ይህን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነስተን የነበረውን በሪፎርሙዱ እና በሉተራን ሳይድ ያሉ አትናቴዎስ ከኦርቶዶክስ ቤት አንድ እባክህን እሱን ልመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ አንድ ይሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አሌክዛንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል። ሰው የሚያውቅ ሰው ኳለታቸው የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቺ